ለምን ትማራላችሁ? እስኪ ተማሪዎች ዛሬ አንድ ጥያቄ ልጠይቃችሁ። ለምን ነው የምትማሩት? አላማችሁስ ምንድነው? ምንድነው ማሳካት የምትፈልጉት? እኔ ብዙ ተማሪ አሁን ላይ አላማ የለውም ብዬ እያሰብኩ ነው። ምክንያቱም ዝም ብሎ ነው በቃ አንዳንዶቹ እድሉን ስላገኙ ነው የሚማሩት፣ አንዳንዶቹ ደግሞ ቤተሰብ አስገድዷቸው ነው የሚማሩት፣ አንዳንዶቹ ደግሞ በቃ አማራጭ ትምህርት ብቻ ነው ብለው ያስባሉ። እና ይሄ አይደለም አማራጭ መሆን ያለበት፣ ወደፊት ልትሆን የምትፈልገው ነገር ነው መሆን ያለበት። ምክንያቱም እድሉን ስላገኘ ብቻ ብትማር መጨረሻ ላይ ላሰራበት ትችላለህ። ወይም ደግሞ ትምህርት ብቻ ነው አማራጭ ብለህ ብትማር ድሪም የሌለው ወይም ደግሞ አላማ የሌለው ጎል የሌለው ትምህርት ነው የሚሆነው። ስለዚህ እኔ ምን አስባለሁ መሰላችሁ፣ መጀመሪያ ላይ ምን መሆን እፈልጋለሁ የሚለውን ነገር መያዝ አለባችሁ፣ ወይም ደግሞ ማሰብ አለባችሁ። ዘን ያንን ነገር ለማሳካት ነው መማር ያለባችሁ የማስበው። እኔ እዚህ ባህር ዳር ዩኒቨርሲቲ ላይ ከተቀጠርኩ ኦልሞስት አሁን 2 ዓመት ሆኖኛል እና ብዙ ጊዜ የሚገጥሙኝ ተማሪዎች አሉ። ማለት ብዙ ጊዜ ባለም እንዲህ ፈተና ላይ ብዛት እፈተናለሁ እና አይዶ ነው በምን አንጻር ወደዚህ እንደመጡት ወይም ደግሞ ምን አላማ እንዳላቸው አላውቅም። አንዳንድ ተማሪዎች በጣም ነው ግርም የሚሉኝ። አንዴ እንደውም የገጠመኝን ልንገራችሁ። በጣም ኮረጃ አሁን ላይ ኖርማል ሆኗል እና ጀስት አሁን ሰው ኮረጆ እንኳን የማያፍርበት ጊዜ ይሆናል እና አንዴ የገጠመኝን ልንገራችሁ። እየፈተንኩ ነው እና ፋይናል ኤግዛም ነው። አጋጣሚ ሆኖ የራሴ ኮርስ ነው እና እንትን አጤረራ ይዟል እንዳለ ፓወርፖይንቱን በአጤረራ መልክ ይዞት ክላስ ገብቷል ማለት ነው። እና እኔ ያላየሁትም በአንሰር ሺት ውስጥ አድርጎ ይሰራል ምናምን ማለት ነው። እና እንዴ ከየት ነው የሚሰራ ምናምን ብዬ ግራ ገባኝና ቀስ ብዬ ሂጅ አንሰር ሺቱን ሳነሳ ሙሉ ፓወርፖይንቱን በአጤረራ መልክ ጽፎታል። እና አስወጣሁት እና ጀስት እንደፈረምኩበት ነው የሚያውቅ ልጁ፣ ግን አልፈረምኩበትም ነበርና አስወጣሁትና በኋላ ስወጣ አናግረኝ አልኩት ማለት ነው። ዘንድ ሌሎቹ ተማሪዎች እሱን ሳስወጣው አይተው ፈሩ መሰለኝ። ሌሎቹ በደንብ እየሰሩ ነበር፣ በራሳቸው እየሰሩ ነበርና ከዛ ከወጣ በኋላ ሲያናግረኝ ጠዋት ላይ ነበር ፈተናው፣ 8 ሰዓት ላይ ቢሮውን አናግረኝ አልኩት ማለት ነው። ከዛ 8 ሰዓት ላይ ቢሮ መጣ። እንግዲህ ፈተናው ምርጫም አለው፣ ዳሽሙላም አለው፣ ጻፍም አለው፣ እንትን ወርካውትም አለው እና ፋይናል ነው። ብዙ ጥያቄ ነው ያለው። ዘን እንግዲህ ምሳ ሰዓት ላይ ከተፈተኑ ተማሪዎች ጋር ተነጋግረዋል፣ አውርተዋል አይደለ? ሶ ማለት እሱ አላወራም። አይ ቲንክ ግን ማውራት ይችል ነበረ። ፈተናው እንዴት ነው ብሎ መጠየቅ ይችል ነበር። ግን ሰስፔንስ አይደለም በቃ ማለት ፈተናው እንዴት ነው ምናምን ብሎ አይጨንቀውም። ከዛ 8 ሰዓት ላይ መጣና አላነብብ እኮ ነው አሞኝ እኮ ነው ምናምን ነገር አለኝ ማለት ነው። አይ ኦኬ ችግር የለውም በቃ እንደገና ልፈትን ስለው እሺ አለኝና ራሱን ጥያቄ ፈተንኩት ማለት ነው። ግን በሚገርም ሁኔታ ምንም እንደው እንኳን እዛ ሄዶ ሊነጋገር ጭራሽ ላይ ከተማሪም አልተገናኘም መሰለኝ። ወደ 2 ሰዓት 3 ሰዓት ያህል ኢንተርቫል ነበረ። ፈተናውን እዛ መሸምደድ ይችል ነበረ። በፊት አሁን እኔ የማስታውሰው ልክ ከፈተና እንደወጣን በጣም ስንጨቃጨቅ ነበር የምንውለው የምናድረው በፈተናው ምክንያት ማለት ነው። አሁን ላይ ግን እንደዛ ያለ አይመስለኝም። እዛ መጣና ምርጫ ስራ ስለው ምርጫም አልሰራውም፣ ዳሽሙላም አልሰራም። በቃ ምንም ማለት እንዲህ በቀላል የሚያያዙት እንኳን ማለት ነው። ወርክአውቱ ምናምን አይታሰብም እና ጻፍ የሚለውን አይታሰብም መቼም። ግን አትሊስት እንደው ዳሽሙላውንና ምርጫውን እንኳን እንዴት መስራት አይችልም? ይሄ ማለት ለትምህርት ምንም አይነት ሰስፔንስ የለውም ወይም ደግሞ ምንም መማር አይፈልግም ማለት ነው ልጁ። ሶ እኔ ምንድነው የተረዳሁት አሁን ላይ ተማሪው በቃ አላማ የለውም፣ መማር አይፈልግም። እና እንደዚህ ከምትሆኑ ምን አለ ወይም በጊዜ ወደ ድሪማችሁ ብትሄዱ ወይም ወደሚያዋጣችሁ ነገር እንዲሆናችሁ ተምራችሁ ይጠቅማችኋል ብዬ አላስብም። እና እስኪ እናንተም ራሳችሁን እዩላለሁ። እንግዲህ ምንም ማለት አልችልም። ያው ያመጣውን ውጤት አስቀመጥኩለት እና እንግዲህ እናንተም ራሳችሁን እዩ፣ አላማ ይኖራችሁ እላለሁ። አመሰግናለሁ።